አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ደህና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። እንዳይወደ ቁም ነገሩ ዛሬ እጥር ምጥን ባሉ ነገሮች መጥቻለሁ። ሱመያ አዩ እኔ ጋር መታረቅ ትፈልጋለች፣ ግን ሸሚዟን ነው አለች። እንደዚሁም ደግሞ አዩ አሞኛል አለች። ለማን እንደዚሁም ደግሞ ስለ ሰይድ ወረባቦ የተሰማ ነገር አለ። ላይክ ሼር ሰብስክራይብ አድርሰ ወደ ዋናው ነገር ልውሰዳችሁ። እንግዲህ ማለት ነው የሰይድና የሱመያ ነገር ውሃ ጣጭ ሆኗል ማለት ነው። እንዳያችሁ ሰይድ ልም ብሏል። ሱመያ ደግሞ በሌላ ጀሙ በሚለው ቻናሏ መታ ማለት ነው። አዩኮ እኔ ጋር መታረቅ ትፈልጋለች፣ ነገር ግን ሸሚዟ ነው በቃ ድርቅና ነው ስትል ተሰማች ማለት ነው። ድርቅና ነው ከኔ ጋር ላለመታረቅ ፈልጋ አይደለም፣ ነገር ግን በቃ ድርቅና ለምን እኔ እንትን እላታለሁ መታረቅ አልፈልግም ምናምን ብላ አስባ ነው አለች ማለት ነው። እንደዚሁም ደግሞ አዩ ከይሱ ጋራ ማለት ነው አብረው አዳማ ላይ ዘና ፈታ እያሉ ነው ማለት ነው። ከዩኒቨርሲቲ ወጣ እንግዲህ ዩኒቨርሲቲ ቅዳሜና እሁድ እረፍት ሊሆን ይችላል እንግዲህ ዘና ፈታ እያለች ነው ማለት ነው። እና ጨጓራ የተላጠ ሳምባዬ ተንፈቀፈቀ በቃ ያልሆንኩት ነገር የለኝም ታምም ያለውና በረንዳ ላይ መውደቂያ ነው። እሱ እዛ ዘና ፈታ እያለ ነው ሰይድ፣ እኔ ግን እዚህ እየተበሳቆልኩ ነው አለች ማለት ነው። እሱ ደግሞ አንድ ነገር በጣም እኔ የጠላሁት ነገር አለ። ለምንድን ነው በእምነታችን ላይ የምቀልዱበት ማለት ነው? አዩ ቂራአት ቅሪ ሶላትሽን ስገጂ በቃ ይተውሻል፣ ይሄ የሚያስጨናንቅሽ ነገር የሚያምሽ ነገር ሶላትሽን ስገጂ ቁርአን ቅሪበት ይላታል ማለት ነው። እንዴት አድርጋ ነው የምትቀራው? ቆይማ አንድ ሙስሊም ያልሆነችልኝ እንደዚህ ብለህ የምትለው ነገርስ ለምንድን ነው ማለት ነው? ምን ነው መነገጃ አረጋችሁስ እንዴ? አራ አይደረግም ማለት ነው። እና እኔ በጣም ነው የገረመኝ ማለት ነው። ጸጉሯን እንደዚህ ብቅ አድርጋ አርቲዋን አፍተልትላ ሱሪዋን ግጭ አድርጋ የዞረች የጨፈረች ነው እንዴ እንደዛ ብለህ የምትላት ማለት ነው እንዴ? ድራማችሁንማ እዛው ጨርሱ ማለት ነው። እና እሱን ራሱ ወደዛ ገፈተረችው ማለት ነው። በጣም ነው እብደቷ የተነሳባት። ሱመያን ራሱ ብታገኛት እንግዲህ ምን እንደምታደርጋት አላቅም ማለት ነው። እና በጣም እኔ እንጃ ምን እንደምላችሁ አላቅም። ያዩ ነገር ማለት ነው ብሶባታል። ማንም እንዲናገራት አትፈልግም። ማንም እንዲናገራት አትፈልግም ማለት ነው። እሱን ራሱ በቃ እርብጥብጥ አድርጋ በቃ ወደዛ ግንብር ነው ያደረገችው ማለት ነው። እና እኔ በጣም ነው ያሳዘነኝ ማለት ነው። እና ሱመያ እንግዲህ መታረቅ ከፈለች ለምን አትታረቂም? አንቺ ራሱ ማለት ነው አንቺ ራሱ ታረቂያት፣ ምን ችግር አለው? ምንም ቢሆን የባልሽ ሚስት ነች፣ ነገ ጧት የልጆችሽ እናትያቸው ናት ማለት ነው። ስለዚህ ምን ችግር አለው? ዋናው ነገር ጥሩ ልብ ነው ማለት ነው። ዋናው አግብተዋለች ብለሽ የለ ዋናው እምነት ነው ብሏል ያገሬ ሰው ማለት ነው። ስለዚህ ላጎዳቸው ትችላለች እና ምን ችግር አለው? እናንተ ታረቁ ማለት ነው። ልጆቹን ደግሞ ተንከባክባት ይዛቸዋል። ለምን ብትይ የባሏ ልጆች ስለሆኑ ማለት ነው። ይቺ ጠጋ እንትን ለማንሳት ነው። እኔ ድራማችሁን ስለገባኝ በቃ ነቃሁባችሁ ማለት ነው። ምክንያቱም አንዴ ከንትና ነው አንዴ ከንትና ነው፣ እዛው በዛው ራሱ አብረሻቸው ቪዲዮ ስትሰሪ መጠርጠር ነበረብን ማለት ነው። ምክንያቱም አንድ እንደዚህ የባሌ ዘመዶች ጋራ ለኔ ዘመድ ሊሆኑ ይችላሉ። ባሌ ጠርቶኝ ባሌ አባሮኝ እንዴት ስኒ ሄጅ እዛ ብሬያችሁ ቪዲዮ ልሰራ እችላለሁ? ሀያረ ሙስታሂል ማለት ነው። እኛ ራሱ አልጠረጠርንም እንጂ መጠርጠር ያለብን ቀድመን ነበር ማለት ነው። እና ደስ ይላል። ዋናው ነገር ግን ሌላ አይዲያ ለመፍጠር ማርዘማችሁ፣ ሁለተኛ ደግሞ በትዳራችሁ ላይ ይሄን ያህል ማማረታችሁ ነው እኔ ራሴ ያስጠላኝ ማለት ነው። እና እንግዲህ እንደሰማችሁት ወንድም ሰይድ ወረባቦ እንግዲህ ያጋጠመው ነገር ይኖራል። ማንኛውም ሰው የሆነ ነገር ያጋጥመዋል። እንዴት ብትሉኝ እኔ ለምሳሌ አንዴ እናቴ በጣም ተበሳቁላብኝ ድንገት የገባሁበት ሰዓት አለኝ ማለት ነው። ምንም ሳታስቡት አልሄድም ብላችሁ 5 ዓመት 6 ዓመት እንሰራለን ብላችሁ ሂዳችሁ የሆነ ነገር ድንገት ይፈጠርና በ2 ወራችሁ በ3 ወራችሁም ልትመለሱ ትችላላችሁ። ቤተሰብ ነው፣ እዚህ ያለው ቤተሰብ ነው። እናንተ ጥላችሁ በቃ የማጥሉት ነገር ሊኖርባችሁ ይችላል። በቃ መቅረት የሌለባችሁ ነገር ያጋጥማችሁ ይሆናል ማለት ነው። እና ይሄ ልጅ እንደዛ አጋጥሞት ነው ብዬ አስባለሁ። አብዛኛው ሰው እሱ ምንድነው ልቡ ተደፍኗል እንዴ? ልቡ እንደዚህ ተብሏል እንዴ? ከቲክቶክ ሰፈር የሚወራ ወሬ በጣም የሚያስጠላ ነው። ለነገሩ መታሰር ብርቅ አይደለም። ዋናው ነገር ደግሞ የሚያስጠላው እኛው ራስ በራሳችን መባላታችን ነው። እውነት ለማንም አጀንዳ መሆን ለማንም እንትን ቢሆን ሰው በጥፋቱ ይቀጣል። ማንኛውም ሰው ይቀጣል። እኛ ተቀተን ቤት አላደግንም። ተገርፈን ማለት ነው። ታስረን ጦማችንን አሳድረው ቤተሰብ ገርፈውን አያውቁም።
ለምንድን አጥፍተን ማለት ነው በጥፋታችን ከጥፋታችን እንድንታረም ማለት ነው ከጥፋታችን እንድንታረም ተገርፈን ያደግን ልጆች እኮ ነን። ስለዚህ ቆይ ይሄ ልጅ አጥፍታል ተብሎ መንግስት ቢያስረው ምን ችግር አለው? አልታሰረም ሊሆን ይችላል። የታያችሁ ሰምታችኋል፣ አይታችኋል። ስለዚህ ታሰረም አልታሰረም እኛ አያገባን። ዱአ ነው በቃ። አንድ ይሄ ሰውዬ ማለት ነው ሙስሊም ወንድማችን ነው፣ ምንም ቢሆን እንኳን ማለት ነው ሙስሊም ወንድማችን ነው። አላህ ሀጃህን ያቅለለልህ። በቃ ምናልባት አጥፍቶ ይሆናል። ወጣትነት እሳት ነው እንደሚባለው ይሄ ልጅ የሆነ ነገር አጥፍቶ ሊሆን ይችላል። ነገር ግን ለቀልድም ብሎ የሰራቸው ነገሮች ይኖራሉ። እዛ ላይ ሰው በሚናገረው ልክ የሚመልሳቸው ነገሮች ሊሆን ይችላሉ። ከንፈር ያስነከሰበት ማለት ነው። ነገር ግን እሱ አንዴ ገብቷል አይደለ? እኛ ከዳር ሁነን የምንለፈልፈው ነገር ከዳር ሁነን ያዘው ፍለጠው፣ እሱ እኮ እንደዚህ አድርጎናል፣ እሱ እንደዚህ ነው። የኛው ልጆች ማለት ነው የኛው እዚሁ እኔ እንጃ ምን ብዬ አማራ እኮ ሆናችሁ በጣም ነው የሚያስጠላው ማለት ነው። ለሌላ አጀንዳ እኮ ስታደርጉት ማፈሪያዎች ነን ማለት ነው። ማፈሪያዎች። እኔ ወላሂ እንደዚህ ያለ አጀንዳ አይመቸኝም፣ ግን የሆነ ሰው ነኝና የሆነ ነገር ይሰማኛል ማለት ነው። አንድ ሰው አንድ ነገር ሲወደቅ ለምንድን ነው ቆርቋሪው የሚበዛው እንዴ? ምን እኔ እንጃ። እኔ ራሴ ብሆን ማለት ነው ያጋጥማል እኮ ያጋጥማል። ብዙ ጊዜ የማያጋጥመን ነገር የለም፣ ግን የሚያጋጥመን ነገር አላህ ያቅልልን ነው የምንለው ማለት ነው። እና ለምን ነገሮችን እሱን አሳልፈን ለሌላ ነገር ለመስጠት ለምን እንቸኩላለን? በቃ ታሰረ ይታሰር፣ በጥፋቱ ይቀጣል። እንደ ማንኛውም ሰው ተቀጥቶ ነገ ጧት ሊወጣ ይችላል። ግን እናንተ ታፍራላችሁ ማለት ነው። እናንተ ስለምታፍሩ ይሄን ነገራችሁን ብትተው ታው ውለት። እኔ አሁን እዚች ኢትዮጵያ ውስጥ ተቀምጬ ለምንድን ነው ጉድ እያየሁ ነው አይደለም? ራስ በራሳችን እየተባለ ራስ በራሳችን ወንድሙን ጠልቶ ዘመድ አይመስል እንደዚህ ሆነን እየኖርን ምን ተጠቀምን? ቆይስ ምን ተጠቀምን? ማለት ምንም አልተጠቀምንም። ምልቅ የሚሻለው እኔ ከወንድሜ ጋራ ከጎረቤቶች ጋራ ሰላም ሆነን ስንኖር ነው ማለት ነው። በቃ ጥሩ ህይወት የምንኖረው እኔ የሸገረኝን ከወንድሜ ሳመጣ፣ እኔ የሸገረኝን ከጎረቤቴ ሳመጣ፣ ስንበዳደር በቃ ራስ በራሳችን ስንገዳደፍ የዛ ጊዜ ነው እኔ መንቃት የምንችለው ማለት ነው እንጂ ዝም ብሎ ነገ ጧት ወደ ኢትዮጵያ አልገባም ብለን የምንናገራቸው ነገሮች ወይንም እዚህ ሀገራችን ላይ መተን የምንዘባርቃቸው ነገሮች በቃ ስለ ሀገራችን የምናወራቸው ነገሮች አይጠቅመንም አይደለም። ስለዚህ እናንተ ለምንድን ነው ጣታችሁን የምትቀስሩት ወደ አንድ ሰው ማለት ነው? የወደቀን ሰው በቃ ለእንትን ለማለት እሱ ሸግሮት ሊሆን ይችላል የገባው። እብድ አይደለም እኮ ልቦና አለው፣ ሀሳብ አለው። ነገር ግን በቃ መሄድ ስላለበት መቅረት ስለሌለበት በባህርም ቢመጣ ከዚህ የከፋ ነው የሚያገኘው። በቃ በባህር እንደ ሌሎች መምጣት ይችል ነበር። በባህር ቢመጣ እየባሰ ያጋጥመዋል፣ ያው ዘረኛ ስለማይጠፋ ማለት ነው። ስለዚህ በቃ ቀጥ ብሎ በኢትዮጵያ አየር መጥቶ እንደዚህ እጁ በቃ መያዝ አለበት። ችግር የለውም። ተያዝ አይደለ? በህግ ጥላ ስር ነው ያለው። ህግ ምን ያደርገዋል እንዴ? እናንተ ምንድን ቤት ናችሁ? እንደዚህ በቃ እንትን ይሉታል፣ ምን ይሉታል እናንተ። እናንተ ራሱ በጣም እንትን ናቸው ማለት ነው። ምስክርነት ማን ጠራችሁ? እኔ በጣም ነው ያስጠላኝ ማለት ነው። የሀበሻ ክፋት ማለት ነው። እኔ እንጃ አንዳንድ ጊዜ እንደዚህ ነው እንደኛ ራስ በራሳችን ጭራሽ አማራው ለአማራው ኧረ ቢስሚላ። እና እኔ እንጃ ተው፣ ወደ ራሳችሁ ተመልሱ፣ ዱአ አድርጉ ለሀገራችን። ተው፣ እኛ ያለንበትን እናውቀዋለን። ዝናብ የለ ምን የለ፣ ሜዳ ላይ ያለነው ሰዎች እኛ እየጨነቅን ነው። እናንተ እዛ ስለሞላችሁ ስለበላችሁ ስለጠጣችሁ ያረብን ስለምንበሉ ሳይሆን ለእኛ ደግሞ ሰቡልን ማለት ነው። አገላሉት ቤተሰቦቻችሁ ተጨነቁ ማለት ነው። እንዲው ሊላህ ብላችሁ ማለት ነው። እና ሁሉም በየእምነቱ ዱአ እና ጸሎት ያድርግ። ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።